እችን ለኛ ጥር የለደገኛ ሁሉም ነቅቷል። አሁን ሀቢብቲ የሚሞኘለም እንደበፊቱ ሁለት ዲቃላ ያውን በየቡና ቤቱ የወለደችው ነው። በማረግ በደረጃ ግብት አታውቅም። የቡና ቤት ቸርቻሪ ናት ውዴ። እንዳትታወጂ ይኸው የነፍሰ ጡርነቷ ፎቶ አሮጊት ከሃዲ ልጆቿን የካደይ ለብርብ አሁን በውስጥ አልኪልኝ አለም ብለሽ በውስጥ ላኪልኝ በእናትሽ። እንዴ እኛው እኮ ብዙ መረጃ ይዘን ነው የምንጓዘው የኔ ማር። ዝም ብለን ሁሉም ያውቃል። ልጅ አላት ውሸታም ናት። አሁን በእናትሽ እኔ ከእናንተ ጋር ነኝ። እሺ ማለት እኔ የሶስት ልጆች እናት ነኝ። እየሰማችሁ ነው ህይወትዬ? እስኪ ታውራ ዝም ብሎ ተራ ታውራ። ልጅቷን ስጧት። እኔ አሁን የሶስት ልጆች እናት ነኝ። ሴት ልጅ አለኝ። አብቶሻላ ግን አሁን እኔ እንደዚህ ትልቅ ልጅ የምባል አይነት አይደለም። 28 ዓመቴ ነው ግን የሶስት ልጆች እናት ነኝ። ማሻአላህ አላህ ያሳድግልሽ። አሜን። እና የምረዳበት ፓርት አለ። ገብቶሻል አይደለ? ማለት እኔ ነግበኔ ማለት በህይወትሽ ውስጥ ብዙ ፈተናዎች ይገጥሙሻል ምናምን ነገር። እኔ መጀመሪያ ልጄን በ20 ዓመቴ ነው የወለድኩት እና በጣም ብዙ ቻሌንጆች ምናምን ነገር አይቻለሁ። እና ፊልምም ይሁን ምንም ይሁን በህይወትሽ ውስጥ ብዙ ነገር ትማሪያለሽ። ገብቶሻል? ደግሞ ልጅ ጸጋ ነው። እኔ ለምን አልወልድም? ልጅ ጸጋ ነው። ገብቶሻል? ግን አንዳንድ ጊዜ በአንድና በሁለት ልጅ ተሳስተሻል። እሺ ማለት አሁን አንቺ እንትና ማነች ኢብን ዲቃላ ምናምን ስትይ ነበረ። ያንን የተባለችበት ምክንያት አንቺ ያልሻት ምክንያት አንድ አደራረጓ ነው፣ ሁለት ደግሞ መገኘት የሌለባት ቦታ ተገኝታ ስለተገኘች ነው አይደለ? ስለዚህ አንድ ሰው በአንድ ነገር ተምሮ ሊሆን የመጀመሪያ ልጅ ላይ ተምራ ሊሆን ይችላል። ያ ድንጋይ ሲመታት በቃ ታሳዝንሻለች፣ መመለስ አለባት ተብላ መማር አለባት። ኦኬ ሻልተማረችም፣ ሁለተኛ እንቅፋት መታት፣ ሁለተኛ ድንጋይ ሲመታት ድጋሚ ወለደች። ሶስተኛ ላይ ግን ከመታት ማለት ነው ይሄ ድንዝና ነው ለኔ ማለት ነው። ሰው ልጅ የመታው ድንጋይ ላይ ድጋሚ እየተመታ ከሄደ ለኔ ድንዝና ነው፣ በህይወቴ የተማርኩት ማለት ነውና ላይፍ ብዙ ነገር ያስተምረናል። ህይወት ብዙ ነገር ባይዘ ከገንዘብም ከምንም በላይ ልጅ ነው። ለምን እኔ ሀብት ለምን ቅርቅር ብሎ አይቀርም? ገብቶሻል? ሀብት ለምን ቅርቅር ብሎ አይቀርም? እኔ አሁን የልጆች እናት ነኝ እንዴ። ስንት አረብ ሀገር የሚፋክት አለ ልጆችን አባት እያላስነካም እናት እያላስነካም የኔ ቁንጅና እንደው ይቅር የወለድኳቸው እኔ ልጅ ሀቅ አለብኝ ብሎ እኮ ስንት የሚሟጭር አለ። እኔ በነገራችን ላይ በልጅ በጣም ነው የምደሰተው። ልጅ ወዳለሁኝ። እውነቴን ነው የምላችሁ። ይሄው ያውቃሉ እነሱ ዝላይ ውለዱ ነው የምለው። ግን አመጣጧ ልጅ የለኝም ብላ የወለደችውን የምትክድ ፈጣሪዋን የምትክድ ናት። ገባሽ? እኔ ልጆችን ለምንድን ነው የምሸሽገው? ከየት ምንጡ አላህ ነው የሰጠኝ፣ ፈጣሪ ነው የሰጠኝ። በቃ እሱ የሰጠኝን በፈጣሪ ያምኝ እቀበላለሁ። ግን እሷ ይሄንን እንደዛ አርጋ ልጅ የለኝም አባት እናት የለኝም ቤተሰብ የለኝም ብላ ነው የመጣችው። መጨረሻው ማለት ነው ይኸውልሽ፣ ይቅርታ አላቋትሽ። ውሸት መሆኗ እኮ የሚታወቀው ምን ታውቂያለሽ? ጓደኛዋ የለችም። ጓደኛዋ ከአቤል ጋር እንትን ስትል ወንድምየውን ምን ይሁን አላውቅም፣ መጥቶ ውሸቱን እንዳትናገሪ ልጅ አለሽ አላት። ተመልከች፣ ልጅ አለሽ፣ ልጅ እውነቱ ሳትናገሪ ከሱ ጋር ሪሌሽንሺፕ አትጀምሪ፣ ልጅ አለሽ አለ። ለሱ ግን ለአቤል ግን ምን ብላን ያሳየችው? የእህቴ ልጅ ናት በጣም ነው የምወዳት ብላ ነው ያዋሸችው መጀመሪያ ካያችሁት። ስለዚህ ሰው ሁሉ ነው የሚመስለው። ቦታጅራ ውሸት ነው የተማሩት። ከትልቅ እስከ ትንሽ ብዬሻለሁኝ። ምንም አከል የደበሌ አትበይ፣ ሁሉም ውሸት። ሩታ ብቻ ናት እውነቷን ደብቃ የተቀመጠችው። የማንንም ውሸት የምትሸፍነው የአብርሽን እና የፍቅርን ውሸት ደብቃ እስከ ቤተሰቦቿ ስትረገጥ የኖረችው ሩታ። አሁን አፍቅራ መጣች እኮ ሩታ ብለው ወንድ ለመነይ እንደገና ደግሞ የሰው ትዳር መሃል ገባይ ተብላ ስትቀጠቀጥ የነበረው እንደባብ ሩታ ናት። እሱ ግን ሶስት ተንበርክኮ በአራተኛው ነው የተቀበለችው አብርሽን። ገባሽ? ሩታ ደግሞ ሰው መጫን አትፈልግም። ሰውን እንደዚህ በቃ በራሷ እንደዚህ ሰውን መናገር ድፍረት የላትም።
ካያችኋት እዋት ልብ ብላችሁ ሁሉን ነገር ስትናገር ፍሬ ነገር ነው ጣል የምታረገው እንጂ ገባችሁ ሁሉም እና እኛን ሊጠቅሙን እኛን ሊረዱን ፈልገን አይደለም እኛን ምንም አይጠቅሙንም አሁን ሩታን ያወቅናት በሚዲያ ነው ሩታ ለኛ ምንድነው መስዋዕትነት የከፈለችው ብትይ ከስንት እህቶቼ አስተዋውቃኛለች ከስንት ሐሳብ ጭንቀት አስወግዳልኛለች እኔ ሩታን ሞዳት ምክንያት ማለት ነው አንደኛ ፐርሰንት ቢኮዝ ሩታ ሳትመጣ በፊት እኔ ቲክቶክ አልነበረኝም ሩታ ስትመጣ ነው ቲክቶክ የገባሁት ግሩፕ መፈጠር ነው ቢኮዝ በሩታ ነው የተዋወቅ ነው ስንት እህቶቼን አግኝቻለሁ ገባሽ አይደለ ሩታ ትቀራለች አላቃትም ሚዲያ ነው ማቃት ስለዚህ ሩታ ደስ የሚልሽ ነገር የመዳም ቅመሞቹን ብር ልብላ አትልም ግሩፕ የለም ስልኳን አትበትንም ባንክ አካውንቷን አትበትንም ደስ የሚልሽ ነገር ሩታ ማለት ጀግና ናት ገባሽ በራሷ በቪዲዮ ትመጣለች ማግኘት አንችልም በቃ ስልክ እንኳን መደወል አንችልም አናገኛትም ይሄ ራሱ ያስከብራታል ሩታ አሁን እቺ ውሽሚት ግን የመዳም ቅመሞቹን በግሩፕ አስራው ብራቸውን እየተፉ ነው እየከፈሉ ነው ገባሽ አይደለ ማሬ እንዳለ ከሩታ በስተቀር የኩታጀራ ዩቲዩበሮች በጠቅላላ የመዳም ቅመምን ብር እየበሉ ነው እንዳለ ሙሉ እኛ ግን አልহামዱሊላህ ከኪሳችን ነው ያለነው ከብራችን ነው ያለነው ይሄው እነዚህን የመሰሉ እህቶችን አግኝቻለሁ ገባሽ አይደል በቃ ሌላ ምንም ማገኘው ነገር የለም ይሄን የመሰለ ህዝብ አግኝቼ ደስተኛ ነኝ ጭንቀቴን ሐሳቤን አወያያቸዋለሁ ዳሴት ሌላ ነገር የለም እና ከሀቅ